በዚህ ዓለም አንዱ ችግር ምን መስላችሁ? የተመኘነው ነገር ስናገኘው ያስጠላናል። ሰው ከተመኘው ጋር ሰው ለመኖር ያቅድና ሲደርስ ይሰለቸዋል። ከተመኘው ሀገር ይሄድና ሲደርስበት ይሰለቸዋል። ደስታ ማሳደድ ነው ኑሯችን። ሁሉን ነገር ስናገኘው መሰልቸት፣ ስናገኘው መሰልቸት፣ ስናገኘው መሰልቸት፣ ስናገኘው መሰልቸት። አዲስ ነገር እናጣለን። ትውልድ ይመጣል፣ ትውልድ ይሄዳል። ከፀሐይ በታች ምንም አዲስ ነገር የለም። ሁሉም ነፋስን እንደመከተል ነው። መንግስተ ሰማያት ግን እማያልቅ ደስታ ነው። በጣም ውብ ነገር አይታችሁ ተመኝታችሁ አታውቁም? የኔ በሆነ እንደው ይሄ የኔ በሆነ ብላችሁ በቃ እሱ ያያችሁት ነገር ራሱ ከንቱ ነው። እሺ በጣም ድንቅ የሆነ ነገር ሰምታችሁ የኔ በሆነ ብላችኋል፣ እሱም አይመጥንም ነው። እንዲው ይሄ ነገር እንዲው የኔ ቢሆን ብላችሁ ተመኝታችኋል፣ እሱም ቀላል ነው። በቃ ከፈለጋችሁ በአጠቃላይ የሰባቱ አህጉር በሙሉ የኔ ቢሆን በሉ። ይሄም ሐሳብ በጣም ጥቂት ነው እና እንዴት ነው ሲባል በቃ ልብ አያስበውም። ልብ ማሰብ አይችልም የመንግስተ ሰማያትን ደስታ። መንግስተ ሰማያት እንዴት ያለች ናት ብዬ ለመንገር እኔ መንግስተ ሰማያትን ማየት አለብኝ አለ ቅዱስ ዮሐንስ አፈወርቅ። ያላየሁት እንዴት ብዬ ለምነግር? የአባታችን የክርስቶስ እጁ ሰፊ ነው። ለማጥገብ በ5 እንጀራ 5000 ሰው ያጠገበበት፣ ኃጣንን ሁሉ የሚቀበልበት ምሕረቱ ሰፊ ነው በእውነቱ። ቀና ባለ ጊዜ ነፋሳት ጸጥ የሚሉትን ስጋ እንቆርበዋለን። አጋንንት እረ እንዳታጠፋን እኛ ካንተ ጋር ምን አለን የሚሉት ያን ስጋ እንቀበለዋለን። በባህር ላይ እንደ መሬት የተራመደውን ያን ስጋ እኛ እንቆርበዋለን። ሐዋርያት በተራራ ላይ ወጥተው በፊቱ ባበራ ጊዜ እንደ ሻሽ የተነጠፉለትን ያን ስጋ እኛ እንቆርበዋለን። መላእክቱ ሊያዩት የማይደፍሩትን ሰብአ ሰገል የገበሩለትን ያን ስጋ ነው የምንቆርበው። ሞትን እንደ አሮጌ አንበሳ ጥርሱ ስብርብር ያለ ያደረገውን ያን ስጋ እንቆርበዋለን። ይሄ ስጋ የእናቱን ማኅተመ ድንግልናዋን ሳይፈታ መቃብር ሳይከፍት የወጣ በተዘጋ ቤት ሳይከፍት የገባ ሞትን ያሰረ አጋንንትን የቀጠቀጠ በክብር ያረገ መላእክት የሚሰግዱለት አብ የመሰከረለት ከአብ ጋር በክብር አንድ ለመሆን የበቃ ይሄ ስጋ ነው የሚመጣው። በምጽአት ቀን ክርስቶስ የሚፈርድበት ትልቁ ርዕሰ ጉዳይ ምንድን ነው? ምህረት ነው። ምህረት የሌላቸው ሰዎች ነው የሚፈረድባቸው። እንደው ምጽአት ቢርቅ ነው የሚሻላችሁ ቢቀርብ። አንዳንድ ሰው ምልክቱ ቀረበ እንደዚህ ያለ ሲባል ወይ ድላጭ ጥቂት እንደው ገፋ ባለ ይላል ሰው በልቡ። እናንተ ምቀኛ ናችሁ። እንደው ለጌታ እንደው የፈጣሪያችሁን መምጣት ትጠላላችሁ እንዴ? ነውር ነው። አዛኝ እንግዳ እኮ አትምጣብኝ ሲሉት ጥሩ አይደለም። እኔ ዛሬም ይምጣና እንደሚያደርግ ያርገኝ እንጂ አትምጣ ልለው ነው። ደግሞ ይምጣ እንጂ አባታችን እኮ ነው። እውነቴን ነው። እንዘጋጅ እንጂ ደግሞ ፈጣሪያችን እንዳይመጣ ይሄን የመሰለ የምሕረት አባት ልንናፍቀው ሲገባን ደግሞ ጭራሽ ራቅ እንዲልልን መፈለግ። ክርስቶስ ሊመጣ ነው የሚል ዜና ስትሰሙ እሰይ ብሎ መዘጋጀት ነው። ስጋ ያልነበረው እሱ ሰው ሆኖ ወደዚህ ዓለም በመጣ ጊዜ ስጋ ለበሰ። በዚያ ስጋ አይሁድ የወደዱትን ሊፈጽሙበት ያዙት። ያ መያዙ በአጋንንት እጅ ተይዘን ለነበር ነው ካሳ ይሆን ዘንድ ነው። ምራቁን እትፍ ብሎ የዕውራንን ዓይኖች ያበራ ዘንድ አፍን ምራቅን ፈጠረ። ለራሱ ከድንግል ማርያም ማኅፀን ነሳ። በፍርድ አደባባይ መስቀል ሊሸከምበት 2 እጆቹን ለራሱ አዘጋጀ። አጋንንትን አስወጥቶ ጻው መናፍስት ርኩሳን እያለ ሊሰድበት አንደበትን ፈጠረ። ከጲላጦስ ሊገረፍበት ለራሱ ጀርባን አዘጋጀ። እየተመሰገነ እንዳረገ እየተመሰገነ ይመጣል። አይሁድ እንደሰደባችሁት አይቀርም ነው። እናንተ በሰደባችሁ ስጋ፣ እናንተ ምራቅ በተፋችሁበት ስጋ ያን ጊዜ እሳት ከፊቱ እየነደደ ይመጣል። ኢየሱስ ክርስቶስ ያን ጊዜ ትስብእትን በመለኮት መለኮትን በትስብእት ገልጦ ይመጣል። ያን ጊዜ ኢከሰተ አፉሁ ተብሎ እንደተነገረ ስትሰድቡት ዝም እንዳላችሁ ያን ጊዜ ግን ዝም አይላችሁም። በፊቱ ጽዋ መዓት መቅሰፍተ እሳት ይነዳል፣ ይፈርድባችኋል። በግርማ ይመጣል። በዚህ ስጋ ይመጣል። ለዚህ ነው ይህን ስጋ ማናፍርበት።